ሰላም ሰላም የታገኝ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ጤና፣ ስራ ሁሉ እንዴት ይዟችኋል? እኔ ያለው እና ዛሬ እንደምታዩት ብቻዬን ነኝ። ቤት ውስጥ ሰው ተሳፍሯል። በጣም ይደብራል። ሰው ለምዳችሁ በተለይ ደግሞ ልጅ ያለበት ቤት የሰራችሁ ልጆች ጫጫታ ምናምን እና ለሁለት ሆናችሁ ስትሰሩ የነበራችሁ ያው ለሁለት ስትበሉ ስትጠጡ እና አንድ ላይ ስትሆኑ ደስ ይላልና ግን ብቻችሁን ስትሆኑ በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። እና አሁን ቤት እኔን ብቻዬን ሊበላኝ ተነስተዋል። ማንም የለም ከኔና ከእግዚአብሔር ውጭ በስተቀር ማለት ነው። እና ቤተሰቦች ብርዱ ደግሞ አሁን በዚህ ሰዓት እንደምታዩት ኢማራት የብርድ በናዝሬት ውስጥ በጣም ነው የሚበርደው። እና እኔ እንጃ የመጀመሪያ አመት ነው ብርድ እንደዚህ ዱባይ እንትን ሲገባና ይበርዳል። ግን በፊትም ግን ይሄን ናይል ብርድ አይደለም በፊት የነበረው እና የአሁኑ ግን እግዚአብሔርን በጣም ነው የሚበርደው። ውጭ መውጣት ራሱ ያስፈራል። የምን ልብስ ልታሰጡ ራሱ ወታችሁ እየተንቀጠቀጣችሁ ነው የምትገቡት። እና ለማንኛውም ደስ ይላል። ግን ሙቀት ሲሆንም እንደምታውቁት ጉልበታችን እንትን ይላልና ለስራም ለምናምን ይከብዳል። ሙቀት ሲሆንም ከባድ ነው፣ ብርድ ሲሆንም ከባድ ነው። ምንም ማድረግ አንችልም። እንግዲህ የመዳም ቅመሞች አይዟችሁ በርቱ እላለሁ የኔ ውዶች። ይሄ አካውንት አሁን አዲሱ አካውንቴ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ከዚህ በኋላ ደግሞ የተሻለ አንዳንድ ነገሮች እየለቀኩባችሁ እርስ በራሳችን ምንማርበት እርስ በራሳችን የምንተማመከብ እንትን የምንልበት እና እርስ በራሳችን እንደግ። እስኪ እኛ ሰውን እናሳድጋለን። ዩቱበር በተለይ አሁን ዩቱበር የሚባሉትን ሰዎች እኛ በጣም ነው ዩቱብ እንትን ሰብስክራይብ የምናደርጋቸው እና ላይክ የምናደርጋቸው እና ለምን ይሄንን እኛስ ይሄን እድል ለምን አንጠቀምም? እኛስ ምን ያንሰናል? ምን ይወጣብናል? እና የሰውን ቪዲዮ ከምናይ የሰውን እንትን ከምንከታተል የራሳችን ዩቱብ የራሳችን እንትን ላይ ብናተኩር ጥሩ ነው ብዬ አስባለሁ የኔ ውዶች። እና ለምን መሰላችሁ በኋላ ላይ እንትን ይለናል፣ ይጠቅመናል ለራሳችን ማለት ነው። አሁን ምንም ላይ መስለን ይችላል። እግዚአብሔር ነው የምላችሁ። እና አሁን ምንም ላይ መስለን ይችላል በዚህ ሰዓት ግን በኋላ ይሄ ዩቱባችን እያደገ እንትን ስል ሲመጣ በጣም ለውጣማ እንደምንሆን አውቃለሁ። ማንም ሰው መጀመሪያ ዩቱብ ሲጀምር እንደ ማንኛውም ሰው ነው የሚጀምረው። እኛም እንደ ማንኛውም ሰው እንጀምርና እድላችንን ሞክር፣ እንስራበት። ተክረን ጥረን ከሰራን እንደምንለወጥበት አውቃለሁ። ምክንያቱም በብዙ ስቃይ በብዙ መከራ በብዙ እንትን አይቼ እዚህ ደርሻለሁ። እግዚአብሔር ይመስገንና በጣም ብዙ መከራ እግዚአብሔርን ነው የምላችሁ። በልጅነቴ በጣም ብዙ መከራ፣ ብዙ ስቃይ፣ ብዙ ሁምባ አፍስሻለሁ። እኔ ግን እንደዚህ ስታይ ምንም ላይመስለኝ ይችላል። ግን አንዳንድ ጊዜ ደግሞ ቆም ብላችሁ ስታስቡ ነገ መልካም ነው እያላን ነው የምንጀምረው እና ነገ መልካም እያልኩ ነው የሚጀምረው። ግን እግዚአብሔር ይመስገን ነገ መልካም ነው አሁንም ቢሆን እና አሁን እኛ መዳም ቤት ስንሆን ስራ ሲበዛ ወይም አለ አይደል በጣም ብዙ ውጣ ውረዶች አሉን እና ይከብደናል። ቢሆንስ ግን መጀመሪያ ይሄንን አረብ ሀገር ለመምጣት ስንት መስዋዕት የከፈለ ሰው አለ። እኔ እግዚአብሔርን ነው የምላችሁ እና ፓስፖርት ላውጣ ሄጄ ስባል ተላታኝቼ ያውቃለሁ። ምክንያቱም አሁን ያለሁበትን ደረጃ ለመድረስ ማለት ነው፣ የተመኘውበት ቦታ ለመምጣት የተመኘውበትን ያቀድኩትን ያሰብኩትን አይምሮ ላይ እንትን አደረኩትን ለማሳካት ሲፈልግ ማለት ነው። ግን እግዚአብሔር ይመስገን አሳክቻለሁ። የተመኘሁትን ያሰብኩትን ያቀድኩትን ሙሉ በሙሉ ባልሳካም እግዚአብሔርን ነው የምላችሁ ግማሽን ፐርሰንት አሳክቻለሁ። ራስን ለውጫለሁ፣ ቤተሰቦችን ለውጫለሁ። ዋና እንኳን ለራሳችሁ አንድ ነገር ባታደርጉ ራሱ ለቤት ቤተሰባችሁን ራሱ መላወጥ ራሱ አንድ እንትን ነው አላማ ነው። እና እግዚአብሔር ይመስገን አሁን ደግሞ የቤተሰብን አላማ ስለጨረስኩ በራሴ አላማ ላይ ነው መተኮር የምፈልገው። እኔ አሁን ብዙ ነገር ተምሬያለሁ። ስግደት ከወጣ እግዚአብሔር ነው የምላችሁ 10 ዓመት ሊሞላኝ ነው። ግን ለራሴ ያረኩት ነገር ጥቂቱ ናት። የሚገርማችሁ ነገር በብዛት እኔ ለቤተሰቦቼ፣ ለእህቶቼ፣ ለወንድሞቼ ነው ያረኩት። ግን ለነሱ ባረኩት ወይም ለነሱ እንትን ላደረኩት ነገር ምንም አይጸጽተኝም። ምክንያቱም መጀመሪያ ስነሳ ተመኝቼ አስቤበት አቅዴበት የወጣበት ምኞቴ ስለሆነ ማለት ነው። አሁን እነዛ እህቶቼ ወንድሞቼ ጥሩ ደረጃ ላይ ደርሱ ሲያይ ስኬቴ ስለሆነ በጣም እደሰትበታለሁ። እግዚአብሔርን ነው የምላችሁ እና በጣም ደስ ይለኛል እናቴን እህቶቼን በማሳረፌ ማለት ነው። አሁን እኛ
አሁን ዩቱብ ራሱ እንሰራለን ብለን ስናስብ እንደምናሳካ አውቀን ማንም ሰው ሲነሳ መጀመሪያ ከትንሽ ነው ተነስቶ ወደ ትልቅ ደረጃ የሚደርሰው እና አሁንም ቢሆን ዩቱባችን ለማሳደግ እርስ በራሳችን ጠንካራ ሆነን እርስ በራሳችን ጠንክረን የምሬ ነው የምላችሁ እና እንትን ስንሆን እርግጠኛ ነኝ እንደሚሳካለን። ሌላው ነገር ተመኝተን እንደተሳካ አሁን ዩቱበር ለመሆን ብዙ የተመኛችሁ ልጆች አላችሁ። ይሳካል። እግዚአብሔር ነው የምላቸው። ዩቱብ ብቻ እንትን አይደለም፣ ዋናው ጭንቅላታችሁን መጠቀም ነው። አንድ ጊዜ የሆነች ጓደኛ የነበረች እና ስሟን መጥቀስ አልፈልግም። ዩቱብ የመጀመሪያ ዩቱብ ከፍቼ ተበላሽቷል። የመጀመሪያ ዩቱብ እና ስልክ ጠፋብኝ። ኮዱ ምናምን አላስኩም። በነገራችን ላይ ዩቱብ ስትከፍቱ ፓስፖርትን እንትን የዩቱብ ፓስፖርት ያስገባችሁትን ፓስፖርት እና አካውንታችሁን እንዳትረሱ። እግዚአብሔር ነው የምላችሁ፣ በጣም ይጠቅማልና 100 ምናምን ደርሼበት ነበረ ሰብስክራይቡ ማለት ነው። እና ቪዲዮ 2 ቪዲዮ ነው 3 ቪዲዮ ለቅቄበታለሁ። ያ ቪዲዮ ጠፋብኝ፣ ግን ሳይጠፋ በቤት ዩቱብ ከፍቻለሁ። ሰብስክራይብ አድርጉልኝ ምናምን ብዬ ለአንድ ጓደኞች ስልክ በብዛቱ በርቺ ነው ያሉኝ። አንድ ጓደኛ ብቻ ዩቱብ በመክፈቴ ተቃራኒ ያለች ልጅ ነበረች። ምን አለችኝ? ዩቱብ እኮ ትምህርት ይፈልጋል አለችኝ። ትምህርት ይፈልጋል ስትለኝ በቃ የቀለም ትምህርት ብቻ ሳይሆን የጭንቅላትም ትምህርት ይፈልጋል አልኳት። እኛ አንዳንድ ጊዜ አልተማርንም፣ እንደዚህ ማድረግ አንችልም፣ እንችልበታለን። ማንም ሰው ደግሞ በእናቱ ወድረለም ለምዶ ወጣው እንለምዳለን፣ እናሳካለን። እግዚአብሔር ነው የምላችሁና ምንድን ነው አልኳት። ኦኬ እሺ፣ ግን አንድ ቀን ስሳካ ትምህርት እንደማይፈልግ አሳውቅሻለሁ ብያታለሁ። ምክንያቱም ትምህርት ሊያስፈልገን ይችላል፣ ግን ጭንቅላታችን ነው ትምህርቱ ዋናው። የጭንቅላት ትምህርት ካለን ሁሉንም ነገር እንደምናሳካ እርግጠኛ ነኝ። እግዚአብሔር ነው የምላችሁ። ዋና የራሳችን ጭንቅላት ነው ትምህርት። የቀለም ትምህርት ብቻ አይደለም። አንዳንድ ጊዜ እኔ እንደዛ እኮ አልችልም፣ እኔ እውነትን ነው የምላችሁ። በጣም አሁን እንደዚህ ዩቱብ እሰራለሁ ብዬ ስነሳ በጣም ነበር የሚያፍረው። እንዴት ሆኜ ነው ቪዲዮ የሚቀርጸው? እንዴት ሆኜ ነው እንትን የሚለው? ይኸው አሁን እናቴ ጋር እንትን ብዬ እየቀረጽኩ ነው። ምንድን ነው የሚያስፈራኝ? አልሰረኩበት፣ አላጠፋው። ለማላወጥ ለመስራት እርግጠኛ ነኝ። አሁን እንደዚህ እየለፋውባት ዩቱብ ሲያድግልኝ እንደሚላወጥና ይሄንን ቀን ደግሞ መጥቼ ሊያመሰግንም እችላለሁ። ምክንያቱም አሁን ነገ የሆነ ቢዝነስ ቢከፍትስ፣ እኔ የሆነ ስራ ቢከፍትስ ይሄ ዩቱብ እንደሚጠቅመኝ እርግጠኛ ነኝ። በዚህ ዩቱብ ለመስራት ያሰብኩትን እቅድ እዚህ አልጥቼ ዩቱብ ላይ ቢለቅ ለብዙ ሰው እይታ ይሆናል፣ ለብዙ ሰው ትምህርት ይሆናል፣ ለብዙ ሰው ይደርሳል። እና አንዳንድ ጊዜ እኛ ኢትዮጵያኖች አንፍራ፣ በተለይ የመዳም ቅመሞች እግዚአብሔርን ነው የምላቸው እና ክፉ አትስሩ እና መጥፎ ነገር አትስሩ፣ ብሔርን አትለዩ፣ ዘርን አትለዩ፣ ሃይማኖት ውስጥ አትግቡ፣ እንትን ውስጥ አትግቡ። በቃ ፖለቲካ ውስጥ አትግቡበት። ፖለቲካ ውስጥ እግዚአብሔር ነው የምላችሁ። የራሳችሁ ስራችሁ ላይ አትኩሩ። ሃይማኖት፣ ብሔር፣ ዘር አንለኛም እኛ። ሳትለዩ የመዳም ቅመሞች የምሬ ነው የምላችሁ። በዚች እዚህ አረብ ሀገር ውስጥ ባላችሁበት ሰዓት ተጠቀሙባት እችን ቻንስ። ኢንተርኔት፣ ኔትወርክ፣ ሁሉም ነገር ባለበት ቦታ ተጠቀሙበትና ነገ ደግሞ ለውጣማ ስትሆኑ አንደኛ ራሳችሁን፣ ሁለተኛ ደግሞ ይሄንን ልትጀምሩ እና እንድሰሩ ያንቀሳቀሰውን ሰው ታመሰግናላችሁ። ሁለተኛ ደግሞ የራሳችሁን ድፍረት፣ በቃ ድፍረት መኖር አለበት። እኔ ለምሳሌ አሁን ዩቱብ ለመስራት ሲያስብ ኦኬ ካፌ መጥፎ ነገር አይውጣ፣ ሰውን አላስቀይም፣ ስለ ሰው አላውራ፣ ስለ ራሴ ብቻ ካወራውና በስራዬ ላይ ካተኮርኩ ማንንም አያገባም፣ ማንንም አልፈራም፣ ማንንም እንትን አልልም። አልሰረቅኩማ፣ የሰውን ነገር አንለካውም፣ ሀቅ አንለካውም። በራሴ ሀቅ ነው፣ በራሴ ስልክ ነው መስራት የጀመርኩት፣ በራሴ አፍ፣ በራሴ ምላስ እና እንደዛ ነው እላችሁ ውዶቼ። አትፍሩ። መፍራት ጥሩ አይደለም። ሰውን አንግማ። ሰው የሚያፍርብን፣ ቤተሰቦች የሚያፍሩብን፣ እህቶቻችን የሚያፍሩበት፣ ወንድሞቻችን የሚያፍሩበት ስራ አንስራ። ግን
ይሄ እንዲህ ነው ሲባል ራሱ አሁን ዛሬ ዩቱብ ስትከፍቺ ምናልባት ሚኒቁት ጓደኞች ሊኖሩ ይችላሉ። ሰዎችም ላይቀበሉ ይችላል። ለምሳሌ አንዳንድ እህቶች ወይም ወንድሞች እንዲያታርግ ያሳፍራል ምናምን ሊሉሽ ይችላል። ግን ነገ ላውጣማ ስትሆኒ ለነዛ ትምህርት ነው የምትሆኝ። እግዚአብሔር ነው የምልሽ። እና እኔ አሁን እዚህ በጣም ብዙ ዩቱበር አይቻለሁ። እኔ ዩቱብ ለመክፈት ራሱ እየተነሳበት አላማ ስላለኝ ነው። ወደፊት ሊሰራ ያቀልኩበት እቅድ ስላለ ለወደፊት ለቢዝነሴም እንደሚያዋጣ ስላወቅኩ ነው ዩቱብ መክፈት ከፈለኩት። እና አንዳንድ ጊዜ አለ አይደል የመጀመራችሁ ስትሆኑ እንደዚህ ቪዲዮ ላይ ስትሆኑ ስታወሩ ምን ስትሉ አለ አይደል የሆነ ንግግራችሁ ሊጠፋ ይችላል። ፍራቻ ሊመጣ ይችላል። ሰው ምን ይለኛል ለማለት እንትን ትላላችሁ። እኔ አሁን እግዚአብሔር ይመስገን በፊት እፈራ ነበረ። በተለይ እንደዚህ ለዩቱብ የሚጫነው አሁን ቲክቶክ ላይ ምናምን ኦኬ። ግን የሆነ አለ አይደል በራሳችሁ ድምፅ በራሳችሁ እንደዚህ በኖርማል እንትን ምናምን ስትወጡ በጣም አሳፍራል። አሁን ቲክቶክ ላይ ምናምን የምንጠቀመው በፊልተር ነው። ግን እንደዚህ በራሳችን ፊት በራሳችን በኖርማል ከለራችን ስንወጣ እግዚአብሔርን እኮራበታለሁ እንጂ አላፍርበትም። ምክንያቱም አልሰረኩማ አላጠፋውማ። እና ውዶቼ አሁን ዙፍያ በጣም ብዙ ነገር እያለችን ነው እኛን። በተለይ ቴሌግራም ውስጥ ያላችሁ እህቶቻችን ታውቃላችሁ፣ ግሩፕ ውስጥ አላችሁት። እሷ ስላዋጣት ተጠቅመ ስላየች አይደል ጥሩ ደረጃ ደርሳ እሷ መጀመሪያ ከየት እንደተነሳች ስላወቀች ነው አሁን እኛን ስሩ ብላ እንደዚህ ጩዋ የምትናገረው። እና እኛ ደግሞ ሰርተን ተሳክቶልን ስኬታማ ሆነን ነገ ደግሞ እሷን የምናኩራታለን እላችኋለሁ። አሁን ባለፈው ቲክቶክ ሊቭ ውስጥ አይታችሁ ከሆነ አንድ እህታችን እንደዚህ በእሷ ቤት ሰብስክራይብ ተደርጋ ላይክ ተደርጋ ቪዲዮቿ እዛ ቤት ውስጥ ተጫውቶ ምናምን ዩቱብ መክፈል ጀመረ። ደስታውን እንደምታዩት ባለፈው ቲክቶክ ላይ ነው ያከበርነው እና በጣም ነው ደስ ያለኝ እግዚአብሔርን። ስለዚህ ያቺ ልጅ ይሄንን ቀን ለማየት ምን አይነት መከራ ምን አይነት እንትን እንዳሳለፈች ተናግራለች። እዛ ያላችሁ ሰዎች አውቃለሁ። ዩቱብ በጣም ይፈልጋል ጉልበት ይፈልጋል በጣም እንትንና እርስ በራሳችን ደግሞ እናድጋለን። የምሬ ነው የምላችሁ። እርስ በራሳችን ዋናው የሚያስፈልገን ጠንክረን መስራት ነው። ከማንም አናንስም፣ ከማንም አልበልጥም። ሁላችንም እኩል ነን በዚህ እንትን ላይ። ምናልባት አንድ ሰው ወይም በእውቀት ወይም በትምህርት ወይም በከለር ወይም በቆንጅና ሊበልጣችሁ ይችላል። ግን ጭንቅላታችን ከተጠቀም ሁላችንም አንድ ነን። ማንም የበልጥ ነገር የለም። እኛንም የፈጠረ እግዚአብሔር፣ ያኛንም ሰው የፈጠረ እግዚአብሔር። የተለየስን ነገር ምንም ነገር የለም እላችኋለሁ ውዶቼ ማሮቼ። ይሄንን ዩቱብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑልኝ ውዶቼ እና ተባበሩኝ እላችኋለሁ ማሮቼ። እና ጉዞ ወደ ላይክ ሼር ሰብስክራይብ አድርጉልኝ፣ ቤተሰብ ሁኑልን፣ አብረን እንደግላችኋለሁ የኔ ውድ እህቶች። አመሰግናለሁ። መልካም ቀን ይሁንላችሁ። ሌላ በአዲስ ቪዲዮ በጥሩ ነገር እመጣለሁ።